ሻሎም ሻሎም የእግዚአብሔር ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ፣ ሁሉ ሰላም ነው። ዛሬ በፊታችሁ የቀረብኩት አንድ የጸሎት ርዕስ ለመስጠት ስለፈለኩ ነው። እግዚአብሔር እንደረዳን መጠን በቤተሰብ ጸሎት ዛሬ ሳምንት ማለትም ሚያዝያ 10 ዕለተ ቅዳሜ ከጠዋቱ 12 ሰዓት ጀምሮ እየጸለይን ነበር። የእግዚአብሔር መንፈስ ረዳን። ስለ ሀገራችን ሰላም አጥብቀን ስንጸልይ ነበር። በዚህም አንድ የጸሎት ርዕስ ልንሰጣችሁ ወደናል። ወደ ቲክቶክ ላመጣ ጉዳዩን አልፈለኩም ነበር። ነገር ግን በውስጤ እጅግ እየከበደ ስለመጣ ይሄን የምትሰሙ ወገኖችም ለምድራችን በዚህ ሰዓት መጸለይ ያለብን ወቅት ስለሆነ አደራ ልሰጣችሁ ስለፈለኩ ነው ወደ እናንተ ፊት የቀረብኩት። ሁለት ራእይ ነበረ እግዚአብሔር ያሳየን። የመጀመሪያው ራእይ ስለ ሀገራችን ስንጸልይ ነበረ። ምንድነው እግዚአብሔር ያሳየን? ይህንን ምርጫ ወቅትን ምክንያት በማድረግ በተለያየ ሁኔታ በሀገራችን በሁሉም አቅጣጫ በአራቱም አቅጣጫ በተለይ በትልልቅ ከተሞች ረብሻ ለማስነሳት የተዘጋጀ ኃይል እንዳለ ሰዓት፣ ቀን፣ ደቂቃ ቆጥረው የተዘጋጁ እንዳሉ በሁሉም ቦታ ላይ በአንድ ጊዜ አመፅን ለማስነሳት የተዘጋጁ ኃይላት እንዳሉ ነው እግዚአብሔር መንፈስ የነገረን። ይህም በመንፈሳዊ ዓለም የተሰራ ነው። ያው መንፈሳዊ ዓለም ላይ የተሰራ ነገር ሰውን በመጠቀም ነው አክቲቬት የሚያደርገው፣ ስራውን የሚሰራው እንስሳትን በመጠቀም ነው። ስለዚህ የሰው ልጆች ያንን ጥሪ ተቀብለው ኢትዮጵያ ላይ ከፍተኛ የሆነ ከጸጥታ አቅም በላይ የሆነ ከሰው ኃይል ከቁጥጥር ውጭ የሆነ ነገር ለማድረግ በአራቱም አቅጣጫ የኢትዮጵያ ክፍሎች ትልልቅ ከተሞች ላይ ረብሻ ለማስነሳት የተነሱ ኃይሎች እንዳሉ ነው እግዚአብሔር ያሳየኝ። ስለዚህ ይሄ ያሰቡት ያቀዱት ነገር እንዳይሳካ በእግዚአብሔር ፊት መጸለይ አለብን። ሁላችንም ሰላም እንፈልጋለን። ይሄ ማለት የግድ የፖለቲካ ፓርቲ ደጋፊ መሆን የለብንም። የእግዚአብሔር ሰዎች ከሆንን ለሀገራችን ሰላም፣ ለምድራችን ሰላም መቃተት መጸለይ አለብንና እርግጠኛ ነኝ ይሄንን እግዚአብሔር መንፈስ አስቀድሞ ያሳየን ሊመታው ስለፈለገ ሊያከሽፈው ስለፈለገ ነው ይሄን ያሳየው። ስለዚህ ለሀገራችን ኢትዮጵያ በጣም እንጸልይ። ይሄ ምርጫ በሰላም እንዲጠናቀቅ በሰላም እንዲያልፍ ለምድራችን መልካም ዜና የሚበሰርበት እንዲሆን ከምንም በላይ በሰላም እንዲጠናቀቅ የእግዚአብሔር ሐሳብ እንዲፈጸም ሰው የሚፈልገው ሳይሆን ሰው የወደደው መሪ ሳይሆን እግዚአብሔር ይጠቅማል ብሎ የወደደው መሪ የወደደው ባለስልጣን እንዲመረጥ እንድንጸልይ ይህንን ጥሪ ላቀርብ ስለፈለኩ ነው። ሁለተኛው ደግሞ የኢትዮጵያ ካርታ ነው ያሳየኝ። በኢትዮጵያ ካርታ ላይ እድሜዋ በግምት ከ80 ዓመት በላይ የሆነች ሴት ትልቅ ሴት ተጋድማ ተኝታ ነው። በሐዘን ፊቷ ተሸብሽቦ ሙሉ በሙሉ ጸጉሯ ሸብቶ የኢትዮጵያ ካርታ ሙሉ ካርታ ላይ ተኝታ ሰውነቷ ግን እባጭ ወሯት ነው ያየሁት። እዛ ልጆቿ ቀርበው ወደ ሕክምና ቦታ የተወሰኑ ልጆቿ ብዙ ልጆች ነው እቺ እናት ያላት በኢትዮጵያ ካርታ ላይ ተኝታ ነው ተጋድማ ነው ያሳየኝ ብያቸዋለሁ። ስለዚህ ከነዚህ ከብዙ ልጆች የተወሰኑቱ ሐኪም ቤት እንውሰዳት መታከም አለባት እናታችን ታማለች ብለው ነበረ ያሉት። ነገር ግን አብዛኞቹ አይ ብትታመም ትድናለች፣ ይሄ እባጭ ሐኪም ቤት ከወሰድን መርፌ ይሰጣሉ ይደበቃል፣ ስለዚህ ኢቤት ቁጭ ብላ ወይ ይፈርጣል በራሱ ጊዜ ትድናለች እያሉ ነበረ። ይህንን ትድናለች ብለው ባስቀመጡ ቁጥር እባጯ በጣም ሰውነቷን እየወረረ ጉብ ጉብ ብሎ በሁሉም ሰውነቷ ክፍል ላይ ይታያል። እንዳትታከም የሚያደርጉ ሌሎች የሚመክሩ ሰዎችን አየው። ጥቁሮችን ብቻ ሳይሆን ነጮች
ነጮችም ሳይቀሩ እንድትታከም አይፈልጉም። አይ አትውሰዷት እዚሁ ትድናለች እያሉ ያባብላሉ። ስለዚህ ከዚህ የእግዚአብሔር መንፈስ ያረጋገጠኝ ምንድን ነው? አገራችን ኢትዮጵያ በተለያዩ ነገሮች ታማለች። ይሄ ህመም ደግሞ የሚፈወሰው ትክክለኛ ሕክምና የሚገኝበት ቦታ ላይ ነው። እኛ እንደ ክርስቲያኖች የሕክምና ቦታ በእውነት ጸሎት ነው ብለን የእግዚአብሔር ቤት ነው ብለን እናስባለን። ስለዚህ እግዚአብሔር ነው አገራችንን ከዚህ ከታመመችበት ሁኔታ ካበጠችበት እብጠቷ ውስጧ ላይ ካለው ችግሯ ሊያላቅቅ የሚችለው እውነተኛ አምላክ ጌታ ስለሆነ ወደሱ መቅረብ አለብን። እግዚአብሔር የኢትዮጵያን ህመም እንዲፈውስ፣ ኢኮኖሚዋን እንዲፈውስ፣ ሰላሟን እንዲፈውስ፣ ጦርነትን እንዲያስወግድ፣ መከራዋን እንዲያስወግድ መጸለይ አለብን። በእግዚአብሔር ፊት ለሀገራችን ኢትዮጵያ እንጸልይ። እውነት ለመናገር ወደ ቲክቶክ ለማምጣት አልፈለኩም፣ ወደ ሶሻል ሚዲያ ለማምጣት አልፈለኩም። ነገር ግን ውስጤ ላይ መንፈስ ቅዱስ ወደ ቲክቶክ ወደ ተለያዩ ሶሻል ሚዲያዎች እንዲወጣ ስላስገደደኝ ነው። ምክንያቱም የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላልና የኔና የናንተ ጸሎት በስራው እጅግ ኃይልን ያደርጋል። በእግዚአብሔር ፊት ሌት ተቀን እንጸልይ። መቼም ጦርነትን የሚፈልግ መቼም ብጥብጥን የሚፈልግ ትክክለኛ አእምሮ ያለው ኢትዮጵያዊ አለ ብዬ አላስብም። ክፉ ጠላት ክፉ ሰይጣን ሰዎችን ፖሴስ አድርጎ ሊጠቀም ይፈልጋል። ስለዚህ ሌትስ ሴይ ግብፅ ነው ሌላም ነው ልንል እንችላለን። ጎረቤት አገሮች ናቸው ልንል እንችላለን። ኢትዮጵያ እንዳታድግ የሚያደርጉ እንዲህ ልንል እንችላለን። እኛ ግን የፖለቲካ ሰዎች አይደለንም። የቤተ ክርስቲያን ሰዎች ነን፣ ክርስቲያኖች ነን። ስለዚህ ኢቭን ጎረቤቶቻችን የጎረቤት አገሮችን ተጠቅሞ ኢትዮጵያን ሊጎዳ የሚፈልግ ፖሴስ አድርጎ ኢትዮጵያን ሊጎዳ የሚፈልግ የክፉ ሐሳብ ነው፣ የሰይጣን ሐሳብ ነው፣ የጠላት ሐሳብ ነው። ስለዚህ በርትተን እንጸልይ፣ እግዚአብሔር ይሰማናል። በእግዚአብሔር ፊት ንስሐ እንግባ፣ እናልቅስ ስለ ሀገራችን። እስከ መቼ ድረስ ሰላም አጥታ ትኖራለች? እስከ መቼ ድረስ በጦርነት ትኖራለች? እስከ መቼ ድረስ እርስ በርስ እየተዋጋን እንኖራለን? እስከ መቼ ድረስ ሰላምን አጥተን እንኖራለን? አቤቱ ወደ እግዚአብሔር መጸለይ አለብን። እግዚአብሔር ይሰማናል። በእውነት ንስሐ መግባት አለብን። በጾም ጸሎት በእግዚአብሔር ፊት መቅረብ አለብን። ይህንን ይዤ ነው የመጣሁት። ይህንን ሸክም እናንተ ላይ ላራግፍ ፈልጌ ነው። እኔም እጸልያለሁ፣ እግዚአብሔር ይረዳናል። አገራችንን ሰላም ያደርጋል። የአገራችንን ልማት እናያለን። የአገራችንን ቀጣይ ጉዞ እናያለን። እግዚአብሔር ለዘላለም የተባረከ ይሁን። ታማኝ አምላክ እርሱ ነው። መድኃኒት ያለው እርሱ ነው። ለየትኛውም በሽታ መድኃኒት ያለው እርሱ ስለሆነ ወደ እርሱ እንቅረብ እላለሁ። ተባርካችኋል። አሜን።